ታላቁ የበድር ዘመቻ ክፍል 2። አንድ የመካ ሙሽሪኮችና የሙስሊሞች ጦር በድር ላይ መድረሱን አንስተን ነበር። ከዛው የምንቀጥል ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም በድር በደረሱ ጊዜ ውሃ ኩሬ አጠገብ አረፉ። እዚህም ያረፉበት ምክንያት የመካ ሙሽሪኮች በድር ላይ በደረሱ ጊዜ ሙስሊሞች ከዚህ ውሃ እንዳይጠጡና እንዲዳከሙ በማሰብ ለመከልከል አስበው ነበር። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም ቀድመው ወደዚች ቢዕር አረፉ። ነቢዩ ዓለይሂ ሰላቱ ወሰላም እዚህ ጋር ካረፉ በኋላ ሰዕድ ኢብኑ ሙዓዝ ለነቢዩ ዓለይሂ ሰላቱ ወሰላም መቀመጫ የሚሆን እንዲሰራላቸው አመላከቱ። ከዚያም በኋላ ተሰራላቸው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከሰይዱና አቡበክርን ሲዲቅ ረዲየላሁ አንሁ ጋር ተቀመጡ። ነቢዩ ዓለይሂ ሰላቱ ወሰላም ታዲያ ቁረይሾች ወደ በድር ሲዘልቁ በተመለከቱ ጊዜ እንዲህ አሉ። አላሁመ ሃዚሂ ቁረይሽ ቀድ አቅበለት ቢኹየላኢሃ ወፈኽሪሃ ቱከዚቡ ረሱለከ አላሁመ ፈነስሩከ አለዚ ወዐድተኒ። እንዲህም አሉ፣ አላህ ሆይ ቁረይሾች ነቢይህን ለማስዋሸት በትዕቢተኝነታቸውና በኩራታቸው ወጥተዋል። ቃል የገባህልኝን ድል ወፍቀኝ አሉ። ከዚያም የሁለቱም ጦር ተቀራረበ። ኩፋሮች በኸምር ጠንብዘዋል፣ ሰክረዋል፣ ይደለቃሉ፣ ያሽቃርራሉ። ታዲያ በዚህ ሁኔታ ላይ ለሙባረዛ ለውጊያ መግቢያ ያክል ከሁለቱም ጎን ሶስት ሰዎች ተጋጠሙ። ታዲያ ከሙሽሪኮች በኩል ዑትበቱ ኢብኑ ረቢዓህ ወሸይበቱ ኢብኑ ረቢዓህ ወልወሊዱ ኢብኑ ዑትባህ ሊጋጠሙ ወጡ። ከሙስሊሞች ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ሐምዛ ኢብኑ ዓብድልሙጠሊብን፣ አሰዱላህን ሸይባን እንዲገጥም፣ ዑበይደቱ ኢብኑ ልሐሪፍ ዑትባን እንዲገጥምና ዓሊይ ኢብኑ አቢ ጣሊብ ደግሞ ወሊድ ኢብኑ ዑትባን እንዲገጥም አዘዙ። ሐምዛ ሸይባን፣ ሰይዱና ዓሊይ ደግሞ ወሊድን ገደሉ። ዑበይደቱ ኢብኑ ልሐሪፍና ሙሽሪኩ ዑትባህ ደግሞ ሁለቱም እርስ በርሳቸው ተመታቱ። ሰይዱና ዓሊይና ሐምዛ ኢብኑ ዓብድልሙጠሊብ ታዲያ ዑትባን ገደሉት። ዑበይደቱ ኢብኑ ልሐሪፍ ታዲያ እግራቸው ተቆርጦ ነበርና ሐምዛ ኢብኑ ዓብድልሙጠሊብና ሰይዱና ዓሊይ ረዲየላሁ አንሁማ ዑበይደቱ ኢብኑ ልሐሪፍን ተሸክመው ወሰዷቸው። ከዚያም በኋላ ጦሩ ተደበላለቀ። ጀግናዊ የዋኘ ፈሪው ዳርዳር ሲል ጦርነቱ ተጋጋለ። ሰይድና ሙሐመድ ዓለይሂ ሰላቱ ወሰላም እጅጉኑ ዱዓ እያደረጉ ነው። አላህ ሆይ እነዚህ ሙስሊሞች ከጠፉ ምድር ላይ የሚገዛ አይገኝም። አላህ ሆይ ድል ወፍቀን እያሉ ተያይዘውታል። አላህ ሆይ ቃል የገባህልኝን ድል ወፍቀኝ ይላሉ። ጦርነቱም እጅጉን በርትቷል። በዚህ መካከል ሰይዱና አቡበክርን ሲዲቅን እንዲህ አሏቸው፣ አብሽሪ አባበክር፣ በእርግጥም የአላሁ ተዓላ እርዳታ መጥቷል። ይህም የመሊካዎች እርዳታ ነበር። አላሁ ስብሓንሁ ወተዓላ ሙስሊሞችን በአላሁ ተዓላ መንገድ ላይ የሚዋጉ ሰዎችን የአላሁ ስብሓንሁ ተዓላን ዲን የሚያነስሩ ሰዎችን የሚያግዘው እሱ ነውና። ታዲያ አላሁ ተዓላ በዚህ በታላቁ የበድር ጦርነት ዘመቻ ላይ መላኢካዎችን አዘዘ። መላኢካዎች አገዟቸው። ነቢዩም ዓለይሂ ሰላቱ ወሰላም ወደ ሙስሊሞች ተነስተው ሙስሊሞችን ማበረታታት ጀመሩ። ቁረይሾችም እጅ ሰጡ። ለሰይፍ አመቸ። አላሁ ስብሓንሁ ወተዓላ ድልን ሲሰጥ እንዲህ ነው። ታዲያ በዚህ ዘመቻ ላይ ሙስሊሞች ታላቅ ድልን ተቀናጁ። በዚህ ጦርነት ላይ ከሙስሊሞች መካከል የሞተው 14 ብቻ ነበር። ከሙሽሪኮች ደግሞ 70 ሰው ሲገደል 70 ሰው ደግሞ ተማረኩ። ይህ ታላቁ የበድር ዘመቻ የተካሄደው ጁሙዓ ረመዷን 17ኛው ቀን ላይ ነበር።